ሰላም እንዴት ናችሁ? ሰላማዊት ነኝ። ያውላችሁ 3 ማንኪያ ቅቤ ያለኝ የዳቦ ቅቤ ነው ያለኝ። እዚህ ውስጥ ደግሞ ዘይት ግማሽ ኩባያ ዘይት ጨምሬያለሁ። ቤኪንግ ፓውደር 2 ማንኪያ፣ እርሾ 1 ማንኪያ፣ ጨውና ስኳር ጀስት 4 ማንኪያ ስኳር ጨምሬያለሁ። ይሄንን ይመስላል። ይሄንን አንድ ለየት ያለ ሬሲፒ ላሳያችሁ ነው። እዚህ ላይ ወተት ጨምራለሁ። በቂ ዘይት አለው ግማሽ ኩባያ፣ ቅቤ፣ ቤኪንግ ፓውደር፣ እርሾ፣ ስኳር፣ ቫኒላ፣ ሳነቀው የተደበላለቀ ነው። አሁን ይሄን ይመስላል። 3 ማንኪያ ቅቤ ያለው፣ 1 ኩባያ ዘይት አለው፣ ግማሽ ኩባያ ወተት አለው፣ ቤኪንግ ፓውደር 1 ስፑን፣ እርሾ 1 ስፑን፣ ጨው አለው፣ ስኳር አለው። ይሄን ይመስላል። አሁን የተደበላልቆ ነው። እንደ ሬሲፒ ሰርች ላሳያችሁ። ያውላችሁ ቅድም ባሳየኋችሁ ላይ እንዲያሽቸዋለሁ። 3 ኩባያ ዱቄት ነው፣ የፉርኖ ዱቄት ነው የተጠቀምኩት። ምንም አይነት ውሃ አይገባበትም። ውሃ ከገባ ዳቦ ነው የሚሆነው፣ ለሌላ ነገር አገልግሎት አይውልም። አሁን ግን በዛ አሽቸዋለሁ። ከዛ 2 እንቁላል ጨምሬያለሁ። ምንም ውሃ አልጨምርም። እንደዚሁ ነው የማስቀምጠው። በጣም ከደረቀብኝ ግን ትንሽ ለማላላት ወተት ልጠቀም እችላለሁ። ተረፈኝ ይመስላል። ያውላችሁ ምንም አይነት ውሃ ተጠቀሙ። ቅድም በጨመርኩት ነው። ይሄው ፕላስቲክ ሆኗል ራሱ። አሁን ይሄ ራሱ ኮፍ ይላል፣ ምንም አይቀጥንም። መጨረሻ ላይ ይሄ ለሌላ አገልግሎት ነው የሚውለው፣ ለዳቦ አይደለም። ምንም ውሃ እንዳትጠቀሙ። እንደዚህ ሆኖ ራሱ ኮፍ ይላል። አሁንም ኮፍ ብሏል እጄ ላይ፣ ግን ሞር ኮፍ እንዲልልኝ ስፖንጅ ነገር እንዲሆን ይኸውላችሁ። ተረፈኝ ይመስላል። ስሰራ አሳያችኋለሁ። ሰላም ሁኑልኝ። ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር። ይኸውላችሁ ኮፍ ብሏል። መልሼው ነው ይኸውላችሁ። እንጫጫ ራሱ አያችሁት፣ ኮፍ ብሏል። ብዙ ንፋስ እንዳይነካው ነው እንደዚህ የማደርገው። ይኸውላችሁ ቅድም ሳቦካ